በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም የምትገኙ ክርስቲያኖች፣ አዕይንተ እግዚአብሔር አበው ካህናት፣ አሃው ዲያቆናት፣ የቤተ ክርስቲያን ጌጦቿ ምእመናን፣ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ፣ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችን ጋር ይሁን። ባላችሁበት ሰላምታዬ ይድረሳችሁ። ለስድስተኛ ሳምንት የአብይ ጾም ስላደረሰን የሰማይና የምድር ንጉሥ የሰራዊት ጌታ እግዚአብሔር የቅዱሳን ቅዱስ የጌቶች ጌታ የነገሥታት ንጉሥ የኃያላን ኃያል የክቡራን ክቡር የልዑላን ልዑል የኃያላን ኃያል ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ኅብረት አንድነት በሁላችን ላይ አድሮ ይኑርልን። የቅድስተ ቅዱሳን ድንግል ማርያም ምልዕተ ክብር ምልዕተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሰዓሊተ ምሕረት እማምላክ ወላዲተ አምላክ አማላጅነቷ አይለየን። ፍቅሯን በልቡናችን ጣዕሟን ባንደበታችን ጸጋዋን በሰውነታችን ያሳድርልን። የመላእክት ተራዳኢነት የነቢያት የሐዋርያት የጻድቃን የሰማዕታት ረድኤት በረከታቸው ለዘላለሙ ይድምጽ በሚሰማችሁ በሁላችሁና በዘመዶቻችሁ በወገኖቻችሁ በሀገራችንና በመላው ዓለም ሁሉ አድሮ ይኑርልን። ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ ለኦርቶዶክስ ምዕመናን፣ ለክርስቲያኖች፣ በተለይም ደግሞ ለወጣቶች እግዚአብሔር አምላክ በዚች ቀን ያስፈልጋችኋል ብዬ ያሰብኩትን ቃል በልቡናችሁ እንዲያሳድር በአእምሯችሁ እንዲቀርጽላችሁ የእሱ ቅዱስ ፈቃድ ይሆንልን። ትምህርቱ በማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ጀምሮ እስከ ቁጥር 30 ድረስ ያለውን የመክሊት ታሪክ ይሆናል። ትምህርቱ ግን የሚያተኩረው በመንፈሳዊ ምስጢሩ ላይ እንዳለ ሆኖ የኦርቶዶክስ ክርስቲያኖች ለሥራ መነሳት እንዳለባችሁ የሚያሳይ ትምህርት ይሆናል። የሰላም አምላክ ከሁላችን ጋር ይሁን። ከዚህም የተነሳ የትምህርቱ ዋና ዓላማ በሥራና በገንዘብ ስለመጠንከር ይሆናል። የነቢያት የሐዋርያት የሊቃውንትን ጉባኤ የባረከ እግዚአብሔር የእኛንም ይባርክልን። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና በማቴዎስ ወንጌል ምዕራፍ 25 ቁጥር 14 ጀምሮ የሚነግረን አንድ ምሳሌ አለ። ይህን ምሳሌ በሁለት በኩል እንድናየው እፈልጋለሁ። አንደኛ መንፈሳዊ መልእክቱ ምንድን ነው የሚለው ነው። በውስጡ ያለው ስለ ነፍስ ምን ይላል ነው። ሁለት ስለ ሥጋስ ምን ይላል ነው። ቃሉ ወንጌሉ እንዲህ ይላል። መንፈስ ቅዱስ በእኔም በባሪያው በእናንተም ይደር። ወደ ሌላ አገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲህ ይሆናልና። ቀጥሎ ያለው ምሳሌው ነው። ምሳሌው ደግሞ የሚሆነው ወደ ሌላ ሀገር የሚሄድ አንድ ሰው ጌታ የሆነ ባለጸጋ የሆነ ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው ልክ እንደዚህ ይሆናል። ምን ይሆናል? ለእያንዳንዱ እንዳቅሙ ለአንዱ 5 መክሊት፣ ለአንዱ 2፣ ለአንዱም 1 ሰጠና ወደ ሌላ አገር ወዲያው ሄደ። ታሪኩን የምታውቁት ነው። 5 የተቀበለው 5 አተረፈ፣ 2 የተቀበለው 2 አተረፈ። 1 የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረ። ከዛ ይቀጥላል። ከብዙ ዘመናት በኋላ የነዚያ ባሮች ጌታ መጣና ተቆጣጠራቸው።
5 የተቀበለው 5 አትርፎ 10 አድርጎ መጣ። 2 የተቀበለው 2 አትርፎ 4 አድርጎ መጣ። 1 የተቀበለው ግን ምን አለ? 1 የተቀበለው ግን ሄጄ ቀበርኩት ነው ያለው። ፈራሁ፣ ሄጄም መክሊትህን በምድር ቀበርኩት፣ እነሆ መክሊትህ አለ ብሎ አንዱን ብቻ መጣ። እነዛን 5 ተቀብሎ 5 ያተረፈውን አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃል፣ በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ አለው። 2 የተቀበለውንም እንዲሁ አለው። 3ኛውን ግን ምን አለው? ውሰዱበት አለ። መክሊቱን ውሰዱ፣ 10 መክሊት ላለው ስጡት፣ ብዙ ላለው ሁሉ ይሰጠዋልና ይበዛለትማል። ከሌለው ግን ያለው እንኳ ያ ይወሰድበታል። የማይጠቅመውን ባሪያ በውጭ ወዳለው ጨለማ አውጡት፣ በዚያ ልቅሶና ጥርስ ማፋጨት ይሆናል ይላል። የወንጌሉ መልእክት ባጭሩ ይሄ ነው። ኦርቶዶክሳውያን፣ እናንተ የተባረካችሁ ክርስቲያኖች ልብ ብላችሁ ስሙ። ይሄን ትምህርት ዛሬ ከሁሉ መምህራን ወይም ነገ ከሁሉም መምህራን ስትሰሙ በአብዛኛው የምታዩት ስለ ገብርኄር ነው። ገብርኄር ማለት ደግሞ ኄር ማለት ቸር ነው። ቸር አገልጋይ ማለት ነው። ቸር ሰራተኛ ማለት ነው። ስለዚህ የዚህ ትምህርት የነፍስ መልእክት ምንድን ነው? የዚህ ትምህርት የነፍስ መክሊቱ የነፍስ መልእክቱ በአጠቃላይ በተለይ ለካህናት፣ ለአገልጋዮች፣ ለአስተማሪዎች፣ ለመምህራን ሌሎችን ስለማስተማርና መክሊቱን ስለማብዛት ማለት ወንጌልን አብዝቶ አስተምሮ ጌታ ዳግም ሲመጣ መልካም አገልጋይ ተብሎ ወደ ጌታው ደስታ ንዑሃቤ ከሚባሉት በቀኝ ከሚቆሙት መደመር ነው። ይሄ የነፍስ መልእክት ነው። የካህናትን አገልግሎት የሚመለከት ነው። የካህናት አገልግሎታቸው ሰውን ማዳን ነው። ሰውን ማከም ነው። ሰውን ወደ ቅድስናው ወደ ዘላለም ሕይወት ወደሚገኝበት ወደ ስጋውና ደሙ ዙፋን አቅርቦ ቅዱስ ስጋውን ክቡር ደሙን ተቀብለው የዘላለም ሕይወት እንዲወርሱ ማድረግ ነው። የካህናት ሥራ ይሄ ነው። ዛሬ ብዙዎች ይሄ ስለማይገባቸው አንድ መክሊት እንደቀበረው ሰው ግማሹ ወደ ፖለቲካ ሲሮጥ፣ ግማሹ ወደ ተራ ነገር ሲሮጥ፣ ግማሹ ወደ ሙስና ሲሮጥ፣ ግማሹ ወደማይገባው ስፍራ ሲሄድ ታማኝ ባሪያ እንደሚባለው ሁሉ አንተ ሀካይ፣ አንተ ርኩስ፣ አንተ ክፉ ወግድ፣ ወደ ጨለማ ተጣል የሚለው የሚደርስባቸው ብዙዎች ናቸው። ስለዚህ የነፍስ መልእክቱ ይሄ ነው። አንድ ጌታ የተባለ እግዚአብሔር ነው። ስልጣን ለካህናት እንደሰጠ ነው። በዛ ስልጣን አትርፈው ሲመጡ እንደነ ቅዱስ ጴጥሮስ እንደነ ቅዱስ ቀለሚንጦስ ያሉትን ሲያመጡ፣ እንደነ ቅዱስ ጳውሎስ እንደነ ቅዱስ ጢሞቴዎስን ያሉትን ሲያመጡ ያ ነው በረከታቸው። ለካህናቱ የተሰጠው ይሄ ነው። ዛሬ ግን የፈለኩት ይሄን ሁሉም ሰው ሲናገር፣ ሁሉም መምህራን ሲያስተምሩ ትሰሙታላችሁ። እኔ አሁን የፈለኩት ግን ምሳሌው ራሱ የመጀመሪያ ትርጉሙ የምሳሌው ከምንድን ነው የተነሳው የሚለውን በተለይ የኦርቶዶክስ ክርስቲያኖች ይልቁንም ወጣቶች ስለ ስራና ስለ ገንዘብ ያላችሁን አስተሳሰብ እንድታስተካክሉ እፈልጋለሁ። ምክንያቱም ምሳሌው ሲጀምር እንደነገረን ማቴዎስ እንደጻፈው የጌታችንና የአምላካችን የኢየሱስ ክርስቶስ ምሳሌ ቃል ምንድን ነው የሚለው? ማቴዎስ 25:14 ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናልና ይልና 5 ሰጠው፣ 5 አተረፈ፣ 2 ሰጠው፣ 2 አተረፈ፣ 1 ያለው ግን ቀበረው ይላል። በኦርቶዶክስ ተዋሕዶ ቤተክርስቲያን የሰው ልጆች ባለጸጋ እንዲሆኑ የዓለም ነገር ምንም እንዳይጎድላቸው ሆነው በዓለም የሚኖሩት እንደ አብርሃም፣ እንደ ይስሐቅ፣ እንደ ያዕቆብ፣ እንደ ቅዱሳን ነቢያት በነበሩበት ዘመን እንደነበሩ ሰዎች በገንዘብም በስራም እንዲተጉ እግዚአብሔር ይፈልጋል። ይሄ በዓለም ውስጥ የሚኖሩትን ሰዎች ይመለከታል። ባህታውያንን አይመለከትም፣ መነኮሳትን አይመለከትም፣ በገዳም የሚኖሩትን አይመለከትም፣ በባዕት የዘጉትን አይመለከትም። በዓለም ውስጥ የምትኖሩ ክርስቲያን ወንድሞቼና እህቶቼ
እዚህ ጋር የምታዩት ስለ ስራ ነው፣ ስለ ገንዘብ ነው፣ ስለ ሀብት ነው። ይሄም ገንዘብ፣ ይሄም ስራ፣ ይሄም ሀብት ደግሞ የሚመረኮዘው በእግዚአብሔር ረድኤትና በጎነት ላይ ነው። በጠንቋይ አይደለም፣ በቃልቻ አይደለም፣ በስርማሽ በቅጠል በጣሽ አይደለም፣ በምትሃት በሰላቢነት አይደለም፣ በስርቆት አይደለም፣ በሎ ኦፍ አትራክሽን በመሳብ በቃላት አይደለም፣ በእግዚአብሔር ነው። 2 ዓሣ 5 እንጀራ ባበረከተ በኢየሱስ ክርስቶስ ነው። 2 ዓሣ 5 እንጀራ ለምንድን ያበረከተው? ማቴዎስ 14ም ታገኙታላችሁ። ለምንድን ያበረከተው? ሰዎች መብላት ስላለባቸው ነው አይደለም እንዴ? የሰው ልጆች መብላትና መጠጣት የሚችሉት በራሳቸው በመነሳት አይደለም፣ እግዚአብሔር በዚህ መልክ ስለፈጠረን እንጂ። ስለዚህ ይሄ ቃል 5 የተሰጠው ሰው 5 አተረፈ ማለት የሥራ ውጤት ነው። 2 የተሰጠው 2 አተረፈ ማለት የድካም ውጤት ነው። ኦርቶዶክሳውያን በሥራ በመበርታት 5 የተሰጣችሁ 5፣ 2 የተሰጣችሁ 2 ይዛችሁ እንድትመጡ፣ ቀበራችሁ ግን ድሃ ሆናችሁ እንድትቀመጡ የሚፈቅድ ሕግ የለም በቤተ ክርስቲያናችን በዓለም እስከኖራችሁ ድረስ። ምክንያቱም ልንገራችኋ፣ አስራቱን በኩራቱን ቀዳሚያቱን አምጡ ስትባሉ ከየት ነው የምታመጡት? ሰርተህ ካገኘው ሀብት ላይ እኮ ነው። ስለዚህ የኦርቶዶክስ ክርስቲያኖች በተለይ ደግሞ ሌሎች እናንተን ድሃ ለማድረግ በተነሱበትና በተደራጁበት ሱቃችሁ ገብተው እኮ አይገዙም። ሱቃችሁ ገብተው አይገዙም ሌሎች። ይሄን አታውቁም እንዴ? ስለዚህ በዚህ ሁኔታ ውስጥ እናንተ ደግሞ እርስ በርሳችሁ እየተዋወቃችሁ ክርስቲያን ልጆች ሱቃችሁን እየተዋወቃችሁ ድርጅታችሁን እየተዋወቃችሁ የምትሰሩትን እየተዋወቃችሁ እኮ እግዚአብሔርን እያመሰገናችሁ አስራታችሁን እያወጣችሁ በኩራታችሁን እያወጣችሁ ቀዳሚያቱን እያወጣችሁ ገበሬው ከሆነ ቀዳሚያቱን በሥራ ዓለም በደሞዝ ያለ ደግሞ አስራቱን እያወጣ የሚኖረው እኮ መጀመሪያ ገንዘቡ ሲኖርህ ነው። ገንዘቡ እንዲኖርህ ደግሞ መስራት አለብህ። ስራ ደግሞ ከትንሹ ተጀምሮ እስከ ትልቁ ይደረሳል። የእግዚአብሔር እጅ ደግሞ ሲገባበት በረከት ይትረፈርፍልሃል። ጅራት አላደርግህም እኮ ነው የሚልህ እግዚአብሔር። አታውቅም እንዴ? ጅራት አላደርግሽም እኮ ነው፣ ቀንድ አደርጋችኋለሁ ነው የሚለው። ተነስ፣ ከትንሹ ነገር ጀምር። የእግዚአብሔር እጅ ሲገባ ደግሞ እየበዛል ይሄዳል። ሌሎች በምትሃት፣ ሌሎች በጥንቁልና፣ ሌሎች በሴራ፣ ሌሎች በክፋት፣ ሌሎች በሎ ኦፍ አትራክሽን፣ ሌሎች በስበት ሕግ እያሉ ከንቱ በሆነው ርኩሰት ለዲያብሎስ ራሳቸውን ሲያስገዙ፣ አንተ ግን 2 ዓሣ 5 እንጀራ ያበረከተ የኢየሱስ ክርስቶስ እጅ በቤትህ እንዲገባ፣ አንቺ ግን በዶኪማስ ጓዳ ውሃውን ወደ ወይን ጠጅ የለወጠው ያ ኢየሱስ ክርስቶስ ከእናቱ ከድንግል ማርያም ጋር ወደ ቤትሽ ገብቶ ስራችሁን ባርኮ ትልቁ ተራራ ጫፍ እንድትደርሱ የእግዚአብሔር ፍቃድ ኦርቶዶክሳውያን ክርስቲያኖች ከእናንተ ጋር ነው። 5ቱን 5 አድርገው፣ 2ቱን 2 ጨምርበት፣ 10ና 4 አድርገው። አትቅበር፣ ጉልበትህን አትቅበር፣ አስተሳሰብህን አትቅበር፣ ችሎታህን አትቅበር፣ ክህሎትን አትቅበር። ተነስ፣ ከትንሽ ነገር ጀምረ ትልቅ ስራ ተመኝ። በአንዴ ትልቁን አትመኘው። ከትንሹ ጀምረ ስራ፣ በንጽህ ስራ፣ በቅድስና ስራ። ክርስቲያኖች ነጋዴዎች ከሆናችሁ ነጠላው ከናንተ ቤት ይገዛ፣ ጋቢው ከናንተ ቤት ይገዛ፣ ያበሻው ቀሚስ ከናንተ ቤት ይገዛ፣ ዘቢቡ ከናንተ ቤት ይገዛ፣ ዕጣኑ ከናንተ ቤት ይገዛ፣ ጧፉ ከናንተ ቤት ይገዛ፣ ሻማው ከናንተ ቤት ይገዛ። አከፋፍሉ፣ ተነሱ፣ ተዋወቁ። 5 ካለ 10 አድርገው፣ 2 ካለ 4 አድርገው። የእግዚአብሔር በረከት ደግሞ በአንተ ቤት ይገባል። ስለዚህ ስለ ስራና ገንዘብ ነው የምነግራችሁ። ያልኳችሁ ይሄንን ነው። ድሃነት ጽድቅ አይደለም። ሲኖርህ ነው የምትሰጠው። ድሃ የተባለው ደግሞ ማወቅ ያለብህ አይኑ የፈረጠ እጅግሩ የተቆረጠ ምንም ነገር የሌለው ማለት ነው። ያንን የምትረዳው ደግሞ አንተ ነህ። ስለ እመቤት የሚልህ እኮ አንተን ነው። ስለ ቅዱስ ገብርኤል የሚልህ ዛሬ አንተን ነው። ስለ ቅዱስ ሚካኤል ዛሬ የሚልህ አንተን ነው።
ስለ ቅዱስ ሚካኤል ሲልህ እኮ እጅህን የምትዘረጋው አንተ ነህ። እጅህን የምትዘረጋለት እኮ ሲኖርህ ነው። ሌሎች እኮ ድሃ ሊያደርጉ ተነስተዋል። እጅግርን አስረውሃል። ከኢኮኖሚ ሊያወጡህ ነው። ከገንዘብ ሊያወጡህ ነው። መናጢ ሆነ እንድትኖር እያደረጉህ ነው። ወንጌል ይሄን አይልም። የኦርቶዶክስ ቤተክርስቲያን ይሄን አይልም። ተነሽ። የእግዚአብሔርን በረከት የእግዚአብሔርን ረድኤት ይዛችሁ እንደ አብርሃም የእመቤታችን አያቶች አትሰሙም እንዴ? የወርቃቸው ቁጥር እንኳን እንደማያውቁት ሲቆጥሩ በከብት ቀንድ ላይ እንደሚያደርጉ አልሰማህም እንዴ? ስለዚህ ተነስ ለሥራ፣ ተረዳዱ፣ ተዋውቁ። ብዙዎች እንደሚሆኑ አንዱ ለአንዱ ምቀኛ አትሆኑ። አንዱ ለአንዱ ተንኮል አያስብ። ተዋውቁ፣ ተረዳዱ፣ ተደጋገፉ። ያኔ ነው እግዚአብሔር በረከት እናንተ ጋር የሚገባው። እንደ ያዕቆብ የመገበኝ እግዚአብሔር የጠበቀኝ መልአክ ብላችሁ የምታመሰግኑት ከነ ቤተሰቦች የጠበቀኝ የምትሉት ያኔ ነው። የእግዚአብሔር ረድኤት እኮ በምድረ በዳ እኮ ለእስራኤል መና የወረደው እኮ ለነፍሳቸው አይደለም ለስጋቸው ነው። ለስጋህ የሚያስብልህ እግዚአብሔር አለ። ለነፍስህ የሚያስብልህ እግዚአብሔር አለ። ለስጋሽ የሚያስብልሽ እግዚአብሔር፣ ለነፍስሽ የሚያስብልሽ እግዚአብሔር ስጋና ነፍስን የፈጠረው ነው። ስለምትበሉት አትጨነቁ፣ ስለምትለብሱት አትጨነቁ፣ ስለምትጠጡት አትጨነቁ አለ እንጂ አትስሩ አላለም፣ አታስቡ አላለም። ተነስ 5ቱን 10 አድርገው። ተነሽ 5ቱን 10 አድርጊው፣ 2ቱንም 4 አድርጉት። ኦርቶዶክሳውያን ክርስቲያኖች ለሥራ ተነሱ። ቤተ ክርስቲያንን የምትደግፉት ስትኖሩ ነው። ካህኑን የምታኖሩት ስትኖሩ ነው። ልጆቻችሁን የምታሳድጉት ሲኖሩ ነው። ስለዚህ ይሄን ቃሌን ያዙት፣ በመንፈስ ቅዱስ የሆነ ቃሌን ያዙት። አጥብቃችሁ የክርስቲያን ወገኖች ሆይ እርስ በርሳችሁ ተረዳዱ፣ ተዋውቁ። ያኔ ሌላውም ትተርፋላችሁ። መብርሃን ከእናንተ ጋር ትሁን። ገብርኄር በነፍስ ጽድቅና በረከትን ያበዙት በረከት እንዳላቸው የሚያሳይ ነው። በሌላው በኩል ደግሞ የሥራን ነገር የሚያሳይ ነው። እግዚአብሔር ከእናንተ ጋር ይሁን፣ በረድኤትም በቸርነትም አይለያችሁ። ይህን ትምህርት ለሌላው ሼር እና ላይክ በማድረግ የምታደርሱትን ሁሉ እግዚአብሔር የልቦናችሁን ልመና ሰምቶ ይፈጽም። አዲስ የሆናችሁ ሰብስክራይብ አድርጉ። ጠፍቻለሁኝ፣ ምክንያቱን ነግራችኋለሁ። በነገው ዕለት ደግሞ በሚኖረው ትምህርት እንድንገናኝ የእሱ ቅዱስ ፍቃድ ይሁንልን። የአብ ጸጋ፣ የወልድ ቸርነት፣ የመንፈስ ቅዱስ ኅብረት አንድነት በእኔም በባሪያው በእናንተም በሁላችሁ አድሮ ይኖር። ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። ሥራ በኦርቶዶክስ ክቡር ነው። ገንዘብም ኃጢአት አይደለም። ለኃጢአት መዋል ግን ነው ትልቁ ስህተት። እግዚአብሔር የምትጨብጡትን ያለምልምላችሁ፣ የምትረግጡትን ያስማርክላችሁ። በረከቱ በቤታችሁ ይግባ። የቅዱስ ሚካኤል እስራኤልን በምድረ በዳ መና ያወረደ እርሱ በቤታችሁ ይግባ። አሜን።